የ5 ሰከንዱ የአንድ ሰው ህይወት በስኳር ህመም አማካኝነት እንደሚያልፍ ታውቃላችሁ? የስኳር ህመም ቶሎ ካልታከሙት ብዙ የጎንዮሽ ጉዳቶች ያስከትላል። በዛሬው ቪዲዮ ስለ ስኳር ህመም አይነቶች የምናይ ይሆናል። የስኳር ህመምን በሶስት መክፈል እንችላለን። አንደኛው አይነት፣ ሁለተኛው አይነት እንዲሁም እርግዝና ላይ የሚከሰት የስኳር አይነት ብለን መክፈል እንችላለን። በዚህ ቪዲዮ ስለ አንደኛው አይነት የምናይ ይሆናል። ይህ በሽታ አብዛኛውን ጊዜ የሚያጠቃው ልጆችና ወጣቶችን ነው። ፓንክሪያስ የተሰኘው ወይም ቆሽት የሰውነታችን አካል ኢንሱሊን የተባለውን ንጥረ ነገር ሙሉ ለሙሉ በሚባል ደረጃ ማምረት በሚያቆምበት ጊዜ ነው። በዚህ ጊዜ የስኳር መጠን በደማችን ውስጥ ከፍ ስለሚል የቶሎ መራብ፣ ቶሎ ሽንት መሽናት እንዲሁም ቶሎ ውሃ መጠማትን ምልክቶች ልታዩ ትችላላችሁ። አብዛኛው ጊዜ ታካሚዎች ወደ ተቋም የሚመጡት ዲኬ በሚባል ወይም ዲያቤቲክ ኬቶአሲዶሲስ በምንለው የበሽታ አይነት ተጠቅተው ነው። ይህም የሚያጋጥማቸው የስኳር መጠን በደም ውስጥ ከፍ ይልና ሴሎቻችን ይህን መጠቀም ስለማይችሉ ኬቶን የተባለውን ንጥረ ነገር በሚያመርትበት ጊዜ ነው። በዚህ ጊዜ የሆድ ህመም፣ ቶሎ መተንፈስ፣ ማስመለስ፣ ሲከፋም ራስን እስከ መሳት ምልክቶች ልታሳዩ ትችላላችሁ። እንዲህ አይነት ምልክት ኖራቸው የመጡ ታካሚዎቻችንን የስኳር መጠናቸውን በምንለካ ጊዜ ከ250 በላይ ሊሆን ይችላል። አንድ ሰው ስኳር አለበት ለማለት ምግብ ሳይመገብ በተከታታይ 8 ሰዓት ከቆየ በኋላ ፋስቲንግ ብለድ ሹገር ስንሰራ ከ126 ሚሊግራም ፐር ዴይ በላይ ከሆነ እንዲሁም ምግብ ከበላ በኋላ ከ200 ሚሊግራም ፐር ዴይ በላይ ሆኖ ቶሎ መራብ፣ ቶሎ መጠጣት እንዲሁም ቶሎ መሽናት ካለው፣ ሌላው የ3 ወር የምንለው ሄሞግሎቢን A1C አሰርተን ከ6.5% በላይ ከሆነ ያ ሰው ስኳር አለበት ማለት እንችላለን። ይህ ይፋዊ የሆነ የጤና ሚኒስቴር ገጽ ነው። እንዲህ አይነት መረጃዎች እንዲደርሱ ይሄንን ገጽ ይከተሉ። እንዲሁም ይሄ መረጃ ለብዙዎች እንዲደርስ ላይክ፣ ሼር እና ኮፒ ሊንክ ያድርጉት። በነፃ በ952 ላይ በመደወል ተጨማሪ መረጃዎችን ማግኘት ይችላሉ።